የኪንግስተን መኖሪያ ቤት የ12 መኪኖች ማቆሚያ ጋራዥ፣ የሄሊኮፕተር ማረፊያና የቤተሰብ አርማ የተቀረጸበት የመዋኛ ገንዳ የያዘ ነው። ነገር ግን ይህ በእንዲህ እንዳለ አንድ ትልቅ ግንብ አለ፣ የማይታይ ግንብ። ይህ ግንብ በሀብታሞችና በአገልጋዮች በኩል ያለ ግንብ ነው። ሊዮ የሚባለው የ14 ዓመት ልጅ የሚገኘው በዚህ ግንብ መካከል ነው። ሊዮ የሌሊት ፈረቃ ሰራተኛ የሆነችው የግሬስ ልጅ ነው። ሊዮ ህይወቱን በሙሉ የኖረው በዚሁ ግቢ ውስጥ ነው። እሱና እናቱ የሚኖሩት ከዋናው መኖሪያ ቤት ራቅ ብሎ ባለች ትንሽ ጎጆ ውስጥ ነው። ጎጆዋ ትንሽ ከመሆኗ የተነሳ በኪንግስተን ቤተሰቦች ቁም ሳጥን ውስጥ ልትገባ ትችላለች። ሊዮ የተማረው ትልቁ ጥበብ አለመታየት ነው። በባለ ሀብቶች ቤት ውስጥ ሲንቀሳቀሱ የሊዮ መኖር እንዲያሳቀቃቸው ራሱን ደብቆ መኖርን ለምዶታል። እናቱ ግሬስ ሁልጊዜ ትመክረዋለች። ልጄ ሆይ አትታይ፣ ዝም በል፣ ከዚህ ግቢ እንዳያባርሩን፣ ምክንያት አትስጣቸው፣ እኛ እዚህ መኖራችን ተባርከናል ትለዋለች። ነገር ግን ሊዮ ባይንቀሳቀስም የግቢው ካርታ በጭንቅላቱ ውስጥ ተቀርጿል። የትኛው ካሜራ የት ጋር እንደሚመለከት፣ የትኛው በር እንደማይቆለፍ፣ የጥበቃ ኃላፊው ብሪክስ መች ሲጋራ ለማጨስ እንደሚወጣ ሁሉንም ያውቃል። ዛሬ በኪንግስተን ግቢ ውስጥ ሰላም የለም። ሚዲያዎች ሁሉ ወደዚህ ግቢ አቅንተዋል። ምክንያቱም የ40 ቢሊዮን ዶላር ግዛት ወራሽ የሆነው የ3 ወር ህፃን ጁሊያን ኪንግስተን በሞት አፋፍ ላይ ነው። የህፃኑ መኝታ ቤት አሁን የጦር ቀጠና መስሏል። በክፍሉ ውስጥ 18 የዓለም ስመጥር ሐኪሞች ተሰባስበዋል። ከተለየ አካባቢ በአውሮፕላን ተጠርተው የመጡ የህክምና ሊቃውንት። የልብ ምት መቆጣጠሪያዎች በኃይል ይጮኻሉ። ሰው ሰራሽ መተንፈሻ አካላት አየር ለማስገባት ይታገላሉ። ሐኪሞቹ አንዱ በአንዱ ላይ ይጮኻል፣ ደም ይመረምራሉ። ነገር ግን ማንም መልስ የለም። የህፃኑ አባት አርተር ኪንግስተን በአንድ ጥግ ቆሟል። ይህ ሰው ግዙፍ ኩባንያ የሚመራ ንጉሥ ነበር። አሁን ግን አቅም አጥቷል። ባለቤቱ ኤልኖር ወለሉ ላይ ወድቃ ታለቅሳለች። የጁሊያን አካል ወደ ሰማያዊነት ተቀይሯል። ከንፈሮቹ ጠቁረዋል። ጣቶቹ ደም የላቸውም። በደረቱ ላይ ሽፍታ ይታያል። እያንዳንዱ የላቦራቶሪ ውጤት ምንም እያሳየ አይደለም። በሰዓት $50,000 የሚከፈላቸው ሊቃውንት ግንባራቸውን እየጠረጉ በሹክሹክታ ተናገሩ። ይህን ልጅ እያጣነው ነው። በዚህ ሁሉ ትርምስ በመኝታ ቤቱ መስኮት በኩል አንድ ህፃን ይታያል። ሊዮ ነው። ሊዮ ፊቱን በመስኮቱ መስታወት ላይ አስጠግቶ የክፍሉን ወደ ውስጥ ይመለከታል። ሊዮ የሚያየው ሐኪሞቹ የሚያዩትን አይደለም። ሐኪሞቹ የሚያዩት ማሽኑን ነው። ሊዮ ግን ክፍሉን ያያል። አይኑ በአንድ ነገር ላይ አረፈ። በመስኮቱ ጠርዝ ላይ የተቀመጠው የአበባ ማስቀመጫ ላይ የተቀመጠ 2 ጫማ ያክል ርዝመት ያለው ጥቁር አረንጓዴ ቅጠሎች በዘይት የተቀቡ ይመስላል። ያብረቀርቃል። ሊዮ በሐሳቡ ወደ ኋላ ተጓዘ። ከዓመታት በፊት አያቱ ማርያም ካርተር የነገረችው ትዝ አለው። አያቱ ማንበብና መጻፍ አታውቅም ነበር፣ ነገር ግን የተፈጥሮ ቋንቋ ታውቃለች። ልጄ አለችው፣ ይህን ተክል ዲጂታሊስ ይባላል። ዳቢሎስ ለሰው ልጅ የሰጠው ስጦታ ነው። ውበቱ ይማርካል፣ መርዙ ግን ልብን ያቆማል። እጅህን ከነካው፣ አየሩን ከሳብከው፣ ቀስ እያለ ደምህን ይበክላሉ። አትክልተኛው ይህን ተክል ሲቀበል አስተውሎ ነበር። አትክልተኛው ተክሉን ሲነካ ጓንት ላይ ቢጫ ነገር ቀርቶ ነበር። ያው ጓንት ደግሞ የህፃኑ አልጋ ዳርቻን ነክቷል። ህፃኑ ደግሞ ያንን አየር ለ3 ቀናት ሲተነፍስ ቆይቷል። ሐኪሞቹ ያንን ተክል ለ17 ጊዜ አልፈውት ሂደዋል። ነገር ግን ለነሱ ጌጥ ነው። ሊዮ ወደ ክፍሉ ገብቶ ቢናገር ማንም አያምነው፣ ምክንያቱም እሱ ድሃ ነው። ነገር ግን ካልተናገረ ህፃኑ ይሞታል። በህይወቱ ለመጀመሪያ ጊዜ አለመታየት የሚለውን ህግ ሊጥስ ወሰነ። ሊዮ ጥበቃዎችን አልፎ የህፃኑ መኝታ ቤት በር ፊት ለፊት ቆመ። በክፍል ውስጥ የነበረው ትርምስ በአንድ ጊዜ ጸጥ አለ። 18ቱ ሐኪሞች ኪንግስተንና ኤልኖር ሁሉም ደንግጠው ወደ በሩ ተመለከቱ። ውጣ ከዚህ ብሎ አንዱ ዶክተር ጮኸ። ህፃኑን እየገደለ ያለው በሽታ አይደለም፣ ያ ተክል ነው ብሎ በመስኮቱ ላይ ወዳለው አበባ አመላከተ። ማን አንተ ብሎ ኪንግስተን ጠየቀ። እኔ የግሬስ የምታውቋት ሴት ልጅ ነኝ።
አያቴ ያስተማረችኝን አቅም አውቃለሁ። ያ ተክል ዲጂታሊስ ይባላል። መርዙ በአየር ላይ አለ። ልጁን አሁኑኑ ካላወጣችሁት ትገድሉታላችሁ። ዶክተሮቹ እርስ በርሳቸው ተያዩ። አንዳንዶቹ ደግሞ ሳቁ። ነገር ግን ዶክተር ታናካ የተባለችው ሐኪም ወደ ተክሉ ጠጋ ብላ ተመለከተች። ሊዮ የሐኪሞቹን ውሳኔ አልጠበቀም። ጁሊያኑ ካለበት አልጋ አፈፍ አድርጎ አነሳው። ክፍሉ በጩኸት ተሞላ። ጥበቃዎቹ ሊይዙት ሲሉ ሊዮ ሕፃኑን እንደታቀፈ ወደ መታጠቢያ ቤቱ ሮጦ ገባና በሩን ዘጋው። ሊዮ የመታጠቢያ ቤቱን በር ቆልፎታል። ሊዮ በሩን ክፈት፣ ልጁን አሁኑኑ ልቀቀው፣ የአርተር ኪንግስተን ድምፅ ያስተጋባል። ሊዮ የሚፈልገው አንድ ነገር ብቻ ነው። አያቱ የነገረችውን ትዝታ እንደ ፊልም መጣ። ሰውነታችን ውስጥ መርዝ ሲገባ ያንን መርዝ የሚስበው ማግኔት ያስፈልገዋል። ያ ማግኔት ደግሞ ከሰል ነው። ከዛም ሊዮ ከመደርደሪያው ጥግ ላይ አክቲቬትድ ቻርኮል የሚል አየ። ባለቤቶቹ ይህንን ከሰል የሚጠቀሙት ለፊት ማስዋቢያ ወይም ለጥርስ ማጽጃ ነው። ሊዮ ግን ለህይወት ማዳኛ ሊጠቀምበት ነው። ሊዮ ጥቁሩን ዱቄት በትንሽ ውሃ ቀላቅሎ በጣቱ የህፃኑን አፍ በጥንቃቄ ከፈተና ጥቁሩን ፈሳሽ በምላሱ ላይ አደረገለት። በዚያ ቅጽበት በሩ ተሰበረ። አርተር ኪንግስተን 3 ጥበቃ ሰራተኞች ወደ ውስጥ ገቡ። ጁሊያንን ከእጁ ነጥቆ ሊዮን ግድግዳ ጋር አጋጨው። ህፃኑ አፉ በጥቁር ዱቄት ተቀብቶ ሲያይ ኪንግስተን በጣም ጮኸ። ምን አድርገኸው ነው? መርዝ ሰጥተኸው ነው? ኪንግስተን ሊዮን ሊገድሎ የፈለገ ይመስላል። ሊዮ ጮኸ። እሱ ከሰል ነው፣ መርዙን እየሳበው ነው፣ እንዳትጠርጉት። ዶክተሮቹ ወደ መታጠቢያ ቤቱ መጡ። ጥበቃዎቹ የሊዮን እጅ ጠምዝዘው ይዘዋል። የሊዮ እናት ሁኔታውን ስታይ ጮኸች። ኪንግስተን በለቅሶ ድምፅ ዶክተር ንገሩኝ፣ ምን እየሆነ ነው አለ። ዶክተሩም ትንሽ ካየ በኋላ ይሄ ሊሆን አይችልም። ምንድን ነው አለች ጁሊያን እናት በጭንቀት ጠየቀች። የልብ ምቱ ወደ መደበኛው እየተመለሰ ነው። ሰማያዊ የነበረ ቀለሙ እየጠፋ ነው። ዶክተር ታናካ ወደ ሊዮ ዞረች። ከሰል ነው የሰጠኸው? ሊዮ አንገቱን ነቀነቀ። አዎ፣ ዲጂታሊስ ልብን ያቆማል። ከሰሉ ደግሞ መርዙን ሳበው። መታጠቢያ ቤቱ የነበረው ቁጣ ወደ ድንጋጤ ተቀየረ። 18ቱም ዶክተሮች ወደ ድሃው ሕፃን ሊዮ ተመለከቱ። ያ የማይታየው ልጅ አሁን በዚህ ቤት ውስጥ ትልቁ ሰው ሆኗል። ሕፃኑ ትንሽ ድምፅ አሰማ፣ የህይወት ድምፅ። አርተር ኪንግስተን ለጥበቃዎቹ ሊዮን እንዲለቁት አዘዛቸው። ሊዮ ልቡ በሰላም ተሞላ። አያቱን በምናቡ እያስታወሰ ፈገግ አለ። በክፍል ውስጥ የነበረው ትርምስ ረግቧል። ሊዮ ተመልሶ ወደ መኝታ ቤቱ መስኮት ጠጋ አለ እና ይህንን ተክል ከቤት አስወጡት አለ። አርተር ኪንግስተንም ለጥበቃ ኃላፊው ትዕዛዝ ሰጠ። ተክሉን በጥንቃቄ ወሰዱት፣ ማንም በባዶ እጁ እንዳይነካው። እናም የደህንነት ካሜራውን በሙሉ አምጡልኝ። ይህ ተክል እንዴት ወደዚህ ክፍል እንደገባ ማወቅ እፈልጋለሁ። የኪንግስተን ግቢ በፖሊስና በልዩ መርማሪዎች ተሞላ። የካሜራዎቹ ምስሎች መታየት ጀመሩ። አንድ የሚያምር ጥቁር መኪና ወደ ግቢው ይገባል። ከመኪናው የወረደው ሰው ደግሞ የቅርብ ጓደኛውና የንግድ አጋሩ የሆነው ማርከስ ዌብ ነበር። አርተር በድንጋጤ ትንፋሹ ተቋረጠ። ማርከስ አትክልቱን ለአትክልተኛው ሰጥቶ መስኮቱ ላይ እንዲያስቀምጠው ሲያዝ ይታያል። ማርከስ አበባውን ሲሰጥ ጓንት አድርጎ ነበር። ለምን እንደዚህ ያደርጋል? አለ ኪንግስተን። መርማሪው ወደ አርተር ዞር አለና እንደዚህ አለው፣ ልጅህ ቢሞትና አንተ በሐዘን ስትሰበር ኩባንያውን ሙሉ በሙሉ እሱ እንደሚቆጣጠር ያውቃል። አርተር በድንጋጤ በወንበሩ ላይ ተቀምጦ ያመነው ጓደኛው ጠላቱ ነበር። በሚቀጥለው ጠዋት ማርከስ ዌብ በፖሊሶች ተከበው ከቢሮ ሲወጣ ሊዮ በመስኮት ተመለከተ። አርተር ኪንግስተን ወደ ሊዮ ጎጆ መጣ። ሊዮና እናቱ ቁርስ እየበሉ ነበር። አንድ ቢሊዮነር በዚህ አይነት ትንሽ ጎጆ ሲገባ የመጀመሪያው ነበር። አርተር በሊዮ ፊት ቆሞ ሊዮ አለው በትህትና፣ እኔ ግንቦችን ነበር የገነባሁት፣ ቤተሰቦችን ከጠላት ለመጠበቅ ብዬ ነበር። ነገር ግን
አደጋው በጓደኝነት ስም ወደ ቤቴ ገባ። እኔ አላየሁትም። እናንተ አየኸው። አርተር ወደ ግሬስ ዞር አለና እጇን ያዝ አደረገ። ልጅሽ የእኔን ልጅ ብቻ አይደለም ያዳነው፣ ዓይኔንም ጭምር ነው የከፈተው። ከአሁን በኋላ እናንተ አገልጋዮች አይደላችሁም፣ የዚህ ቤተሰብ አባላት እንጂ። አርተር በሚቀጥሉት ቀናት የመኖሪያ ቤቱ አጥሮች እንዲፈርሱ አዘዘ። እውቀት ከግንብ ማዶ ሊመጣ ይችላል አለ። ለሊዮም እንዲህ አለው፣ አያት ያወረሰች ጥበብ ከዓለም ዩኒቨርሲቲዎች በላይ ነው አለው ሊዮን። አሁን አገልጋይ አይደለም፣ እናቱም ሊዮም አገልጋይ አይደሉም አሁን በቤቱ ውስጥ። አርተር ለሊዮም የትምህርት ዕድል አመቻቸለት። በዓለም ዙሪያ ካሉ የእጽዋት ተመራማሪዎች ጋር አያቱ የጀመረችለትን ጥበብ እንዲያዳብር አደረገ። እናቱ ግሬስም ሕይወቷ ተቀይሯል። አሁን በግቢው ውስጥ የክብር እንግዳ ሆናለች። አሁን የሚኖሩት በጥላ ስር ሳይሆን በብርሃን መሃል ነው። አርተርም በሊዮ አያት ስም ሆስፒታል ገነባለት።